ከጥንት ጀምሮ የነበሩ 3 ተቋማት አሏት። ስንታባችሁ ስንት? 3 ተቋማት አሏት። ቋሚ መድኃኔዓለም ክርስቶስን መጥቶ መካከላቸው ላይ ተገኝቶ የባረካቸው ለሰማያዊ ዓለም እንድንታጭ እንድንዘጋጅም በር የሚከፈትባቸው ክርስትናን እውነት ክርስትና ነው ብለን እንድንናገር ድፍረትም ወኔም የሚያሳዩን እነዚህ 3 ተቋሞቻችን አሉ። አንደኛው ተቋማችን የቤተ ክርስቲያናችን አብነት ጉባኤ ቤት ነው። ማን አልኳችሁ? አብነት ጉባኤ ቤት። እናንተና እኔ በእንደዚህ አይነት ስርዓት እንድንቀመጥ ያልተፈለሰ ታሪክ፣ ያልተበረዘ ትውልድ፣ ያልደከመ ባህል፣ ከንቱ ያልሆነ ደግሞ ትውፊትና የቤተ ክርስቲያን ቀኖና ስርዓት እያንዳንዱ ነገር ይህ ትውልድ እንዲረከብ በጥንት በጠዋት የነበሩ አብነት ጉባኤ ቤቶች ትልቁን አሻራ ወስደዋል፣ ደክመዋል። በደሳሳ ጎጆ ውስጥ እያደሩ ዛሬ እኛ እንዲህ በተሸራሸ በተስተካከለ ስፍራ ላይ እንድንገለጥ እንድንታይ እነሱ በደምና በአጥንት የከፈሉትን ዋጋ እኛ በመስማት ብቻ እንድናልፈው አስቀድመው ዋጋውን ከፍለዋል ጉባኤ ቤቶችና ቤተክርስቲያኒቱ እንድትኖር እንድትሰራ ይህን ያክል ውበት ይህን ያክል መፈራትና ደምግባት እንዲኖራት ያደረጉ ዛሬ ከአእምሯችን እየተፋቁም እየተረሱም የመጡ ግን ጉባኤ ቤቶቻችን ናቸው። ይህ ጉባኤ ቤት ለቤተክርስቲያኒቱ ስለሚያስፈልግ ገና በሕፃንነት ወራት መድኃኔዓለም ክርስቶስ ሄዶ ተገኝቶ ነበር። እናቱ እመቤታችን በእስራኤል ልማድ ልጇ ክርስቶስ እንዲማርላት ፈልጋ በእስራኤል ላይ ያስተምር ለነበረ አንድ ገማልያል ለሚባል መምህር እባክህ ልጄን አስተምርልኝ አለችው። ክርስቶስን እኮ ነው። ገማልያል የሚባለው መምህር የዓለምን መምህር የዓለምን ጌታ አዋቂውን ዘካሪውን ጌታ ሊያስተምረው እመቤታችን በሰውኛ ልማድ እባክህ ልጄን አስተምርልኝ ካንተ እውቀት ይሸምት አለችው። እንግዲህ ገርማችኋል። ገማልያል ያስተምረው ኦሪትን ነው። ኦሪትን የሰራ ደግሞ ራሱ ባለቤቱ። ከዛ ሄዶ ከገማልያል ጉባኤ ቤት ቁጭ ብሎ መድኃኔዓለም ክርስቶስ ሲማር አሌፍ ሲል ሲቆጥር ታምር ሲያሳይ አምላክነቱን ሲገልጥ ሰውነቱን ሲያሳይ ተመልክተናል። ስለዚህ ይሄ ተቋም መከበር፣ መቀደስ፣ መደገፍ፣ መታገዝና ከፍ ማለት ስላለበት መድኃኔዓለም ክርስቶስ ገና በሕፃንነት ወራት የተገኘበት ስፍራ ጉባኤ ቤት ነው። ለዚህ ነው አባቶቻችን በዓለምና በከተማ ከመኖር ይልቅ ጉባኤ ቤትን ማሳለፍ እንደ ትልቅ በጎነት የሚቆጥሩት። እድሜያቸውን ከደቀ መዛሙርት ጋር የሚያሳልፉት ባይረባቸው ባይጠማቸው ባይደክማቸዋል። ጉባኤ ቤት አንድ የቤተክርስቲያን ትልቅ ተቋም ስለሆነ በእርግጥ ዛሬ ፉክክራችን ቤተክርስቲያን ለመስራት ነው። ፉክክራችን የሆነ ልማት ላይ ትኩረት ማድረግ ነው። እሱ ነገር ዋናዎቹ እንዲደበዝዙ ጊዜያዊ ነገር ላይ እንድንጎለብት አቅም እንዲኖረን ያደርገናል። ይሄ የትውልድ ሊያስተካክለው የሚችል ነገር ነው። ሁለተኛው ተቋም ገዳማት ናቸው። ገዳማት ቀዳሽ አዋዳሽ እንዲገኝ ዓለምን መናቅ ምን እንደሚመስል በተግባር የሚያሳዩ አፈር ጭቃ እየለበሱ እድሜያቸውን ሙሉ ለእግዚአብሔር እየሰጡ አባቶቻችን የሚገኙበት ዓለም እንድትባረክ እንዲያድግ መሰረቶች ገዳማት ናቸው። ገዳማት ናቸው። ቤተክርስቲያን ከእነዚህ የተሻለ ሌላ ተቋም የላትም። ይህ ሆስፒታል መገንባት፣ ክሊኒክ መስራት፣ የሆነ ቦታ ላይ ማድረግ፣ እንደዚህ ማድረግ እሱ አሻጋሪ ተቋም አለ። አሻጋሪ ለጊዜው ረሃብ ሊያስታግስ ይችላል፣ ችግር ሊፈታ ይችላል፣ የሆነ ሊያደርግ ይችላል። ግን ቤተክርስቲያኒቱ በጥንት ከመሰረታቸው ተቋም ግን አይበልጥም። ሶስተኛው ደግሞ ትዳር ነው። ማን ነው አልኳችሁ? ማን ነው? ትዳር። አያችሁ ገዳም እንደሚያስፈልገን ለማሳየት ክርስቶስ ራሱ ገዳመ ቆሮንቶስ ሄደ። ትዳር ለዚህች ዓለም ለዚህች ቤተክርስቲያን እንደሚያስፈልጋት ለማሳየት ራሱ በዶኪማስ ሰፍ ተገኝቶ ማለት ነው። የጥያቄው ጠቅለል ሲል ሐሳቡ ኦርቶዶክሳዊ ትዳር ብዙ ጊዜ ይፈተናል፣ ይፈርሳል። ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ምክንያቶቹ ምንድናቸው መፍረሱ? ከዛ በተረፈስ አንድ ኦርቶዶክሳዊ ማግባት በፈለገ ጊዜ ከጋብቻ በፊት ያለው ሁኔታና ከጋብቻ በኋላ እንዴት ማስቀጠል አለበት ነው ጽንሰ ሐሳቡ። ይሄ ሲጀመር ኦርቶዶክሳዊ ትዳር በባህሪው የሚፈተን ነው። ለፈተና የተጋለጠ በሰማይ ላይ እንደምታበራ ፀሐይ ለፈተና የተሰጠ ነው ኦርቶዶክሳዊ ትዳር። ኦርቶዶክሳዊ ትዳር ብቻ አይደለም፣ ክርስቶስን ሊሸጥ ክርስቶስን የለበሰ ሰውነት፣ ማንነት፣ ሕይወት
እያንዳንዱ ነገር ይፈተናል። ስለዚህ ትልቁ ፈተናው ለትዳር ምንድነው ከተባለ በአንደኛነት የምናየውና የምንመለከተው የትዳርን ዓላማ ለመረዳት ነው። ምን አልኳችሁ? ትዳር 3 ዓላማዎች አሉት። አንደኛው አንድ ሰው፣ አንድ ሴት፣ አንድ ወንድ ትዳር ሊመሰርት ብለው ሲያስቡ 3 ነገሮችን አስበው። አንደኛ ዘራቸውን ለመተካት ነው። ይህ ትውልድ ካልቀጠለ ምድርን ባዶዋን ስለምትሆን ለጽድቅ ሊበቃ ለመንግሥተ ሰማያት ደጅ ሊበቃ የሚችል ትውልድ ስለማይገኝ እግዚአብሔር ትዳር በዋናነት ሲመሰርተው የሰው ልጅ ዘሩ ሊተካበት ነው። ይሄ አንድ ኦርቶዶክሳዊ ዓላማ ነው። ትዳር ለቤተክርስቲያን ያስፈልጋል ብለን ስንናገር ይህንን እንዳንድ መሰረት አስበን በሁለተኛ ደረጃ ለመረዳዳት ነው። ለመረዳዳት ሴቷ ብትደክም ባል ሊያግዛት፣ ብትሰነፍ ሊያበረታት፣ እሱ ቢደክም ልታግዘው፣ ቢጎድልበት ልትሞላለት፣ ቢያጣ ልታሳካለት፣ ቢያለቅስ ልታብስለት፣ ሊረዳዱ፣ ሊተጋገዙ፣ ሸክሙን አብረው ሊካፈሉት ነው የትዳር ትልቁ ዓላማ። በሶስተኛ ደረጃ የትዳር ትልቁ ዓላማ ምንድነው ከተባለ ከዝሙት ለመራቅ። አይን ተመልካች ነው፣ ልብ አሳቢ ነው። ባሰበበት እንዳይደርስ በተመለከተው እንዳያርፍ ራስን ገዝቶ ወስኖ ንጽህን ክብርን ጠብቆ ለቤተ ክርስቲያን ምሳሌ በሆነው ትዳር ውስጥ ማረፍ ስለሚገባው ከዚህ የተነሳ እነዚህ 3 ነገሮች የትዳር ዓላማዎች ናቸው ተብሎ ተቀምጠዋል። አሁን ያለው ትውልድ ላይ ስንሄድ ደግሞ ዘር መተካት የሚባለውና መረዳዳት የሚባለውን ነገር አውጥተን ለዝሙት ብቻ ከመጠበቅ በሽታ እንዳይዘን ህመም እንዳይዘን እሱ ብቻ አይደለም። የሆነ ጊዜ እድሜያችን ሲሄድ ሲደክመን ብቻችንን መቆም ሲሰለችን ቤታችን ሆና ሲሆን ድምፅ ሲታጣበት ጎረቤቶቻችን ጓደኞቻችን አግብተው መውለድ ሲጀምሩ ቤታቸው ላይ ድምፅ ሲሰማ ክርስትና ሲነሳ ያ ነገር ይስበንና ትዳር እናስበዋለን እንጂ በትክክል ለመተጋገዝ በትክክል ዘር ለመተካት የሚባለው ነገር አሁን ይሄ አዲሱ የሳይንስ አብዮት የፍልስፍና አመለካከት ትዳርን በትልቁ እየፈተነው ነው ያለው። አብዛኛው ትዳር መሰረተው ከጥቅም አንፃር እንደዛ ነው አይደል? ለምሳሌ ወንዱ የሆነ ጊዜ ይሰራል ለምን ነው ማታገባው፣ ለምን ነው ማታገቢው፣ ለምን ነው ማትወሰኑት ሲባሉ ይቆዩና ጨርሻ ላይ ቤት ሰርቶ መኪና ገዝቶ ካዘጋጀ በኋላ ቤቱን ለጓደኞቹ እያሳየ ከእንግዲህ ምን ቀረኝ ይላል። ሶፋው አለ፣ ቴሌቪዥኑ አለ፣ የሚያስፈልገው ነገር አለ፣ ቤት ተሟልቷል። ከእንግዲህ የማይቀረች ሚስት ናት። ስለዚህ እሷን በአጭር ጊዜ ማግባት አለብህ ይሉታል፣ ይመክሩታል። እና ሚስቱን እንዳንድ ቤት ማድመጫ፣ እንዳንድ ሴሪሞኒ፣ እንዳንድ የቤት ውበት ያት ይመለከታትና መጣት ለቤቱ ድምቀት ማለት ነው፣ ለህይወቱ ድምቀት አለ። የሆነ ጊዜ ሲደክም ሲጠልቅ ሲውሎ ከዛ ቤት ሲመጣ ቤቱ ተከፍቶ ተሰርቶለት ሶፋ ላይ ቁጭ ብሎ ጠረጴዛው ላይ ተቀርቦለት ተመግቦ ደስ ብሎት እንዲተኛ ማለት ነው። ለዛ ነው አሁን ኦርቶዶክሱ ትውልድ ዘር ገዳይ በትውልዱ ላይ ቢጨክን በነገው ዕጣ ፈንታው ላይ በዘሩ በኩል እንዳይወስን አስቀድሞ የራሱን ፍጥረት የሚገለቡ ከዚህ የተነሳ በተለየ መልኩ ኦርቶዶክሱ ለዛ። ስለዚህ ዓላማን አለመረዳት ብዙ ጊዜ ትዳርን ያፈርሰዋል። ሰው ይሄ ዓላማ ከሌለው እግዚአብሔር መካከል ሊኖር አይችልም። እግዚአብሔር መካከሉ ላይ ያልተገኘበት ትዳር ደግሞ ለመፍረስ፣ ለመናድ፣ ለመሰባበርና ለመጥፋት የተጋለጠ ነው የሚሆነው። ምክንያቱም ዙሪያውን ጎርፍ አለበት። ጎርፉን ሊቋቋሙ የሚችለው እግዚአብሔር እንደ መሰረት እንዳለ ሲሆንለት ነው። በዙሪያው የነፍስ ነፋስ አለ። በዓለም የነፍስ ማጣት አለ፣ ችግር አለ፣ መፈተን አለ። በቤተሰብ በዘመድ በጎረቤት በእያንዳንዱ ጉዳይ ሊመጣ ድምፅ አለ። ያንን አንድ ሰው ቢቋቋመውና ቢችለው ጠንካራ በሆነው አለት በክርስቶስ ላይ ሲመሰረት ነው። እሱ ስለመሰረት ደግሞ ዓላማ ያስፈልጋል። ስለዚህ ሰው ብዙ ጊዜ ዓላማ ስለሚገባ ወደ ትዳር ውስጥ ብዙ ጊዜ ትዳሮች ሲፈተኑ፣ ትዳር ሲፈርስ ሲናጋና አንቀጥል ብሎ እድሜው በደመና ውስጥ እንደምታልፍ ፀሐይ አንዴ ሲጨልም አንዴ ሲበራ እናየዋለን።